ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዶክተር ዮሐንስ እባላለሁኝ። በዛሬው ፕሮግራማችን ላይ እንግዲህ የምንመለከተው ክብራትና ክብራን ተመልካቾቼ ቅርንፉድ በወሲባዊ ግንኙነት ላይ ለሴቶችና ለወንዶች ምን ጠቀሜታ አለው? እርግዝና ላይ ቅርንፉድ ይጠቅማል ወይንስ ደግሞ አይጠቅምም የሚለውን በስፋት እንመለከታለን። በተጨማሪም ደግሞ በቀን ምን ያክል ቅርንፉድን ነው መውሰድ ያለባችሁ? ምን አይነት የጤና ችግር በምታዩበት ጊዜ ሕክምና ማድረግ አለባችሁ? አስቀድማችሁስ እንዴት መጠቀም አለባችሁ የሚለውን በርካታ ነጥቦችን በዚህ ፕሮግራም ላይ የማነሳ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እንዲሁም ደግሞ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ ስል በአክብሮት ጠይቃችኋለሁኝ። አብረን እንቆይ። ቅርንፉድ በቪታሚኖችና ማዕድናት የበለጸገ ሲሆን ቫይታሚን ኤ፣ ካልሲየም፣ ማግኔዥየም፣ ፖታሲየም፣ ብረት ወይም ደግሞ አይረን፣ ቫይታሚን ኬ፣ ዚንክ፣ ፎሌትና ኮሊን፣ ቤታ ካሮቲንና ኢዩጂኖል የተባለ እጅግ በጣም ጠቃሚ ንጥረ ነገሮችን ይይዛል። የቅርንፉድ ዘይት ኢዩጂኖልን ይይዛል። ይህም ደግሞ ህመምን ለማስታገስ እናም ኢንፌክሽኖችን ለመዋጋት ኃይለኛ የሆነ ኬሚካል ነው። ሰዎች ለምግብ መፈጨት ችግር፣ ለሃንጎቨር እናም ለጥርስ ህመም ቅርንፉድን ይጠቀማሉ። ይህ ቅመም ደስታንና ጉልበትን ይጨምራል። ሁለቱም የሊቢዶአችሁን ወይም ደግሞ በግንኙነት ጊዜ ያላችሁን ደስታ ያሻሽላሉ። ኢዩጂኖል እንደ ተፈጥሯዊ ጸረ ንጥረ ነገር ወይም ደግሞ አንቲ ኦክሲዳንት ሆኖ ስለሚሰራ በቅርንፉድ እንግዲህ ወሲባዊ ጥቅሞች ጥሩ መሰረት ያላቸው ይመስላል። ታዲያ ክብራትና ክብራን ተመልካቾቼ ቅርንፉድ በወሲባዊ ግንኙነቶች ላይ ለወንዶችና ለሴቶች ምን ጥቅም አላቸው የሚለውን አሁን እነግራችኋለሁኝ። በቅድሚያ ቅርንፉድ ለወንዶች በወሲባዊ እንቅስቃሴ ላይ ምን ጥቅም አለው የሚለውን እንመልከት። የመጀመሪያው ምን መሰላችሁ? ኤርሊ ኢጃኩሌሽን ወይም ደግሞ ቶሎ የመጨረስ ችግርን ሊከላከል ይችላል። የቅርንፉድ ዘይት ያለ ጊዜው የጾታ መፍሰስን የመከላከል አቅም አለው። የቅርንፉድ አስፈላጊ ዘይት የተሻለ የደም ፍሰት እንዲኖር እና የሰውነት ሙቀት እንዲጨምር ሊያደርግ ይችላል። ይህ ደግሞ በግንኙነት እንቅስቃሴ ላይ ውጤታማ ሊያደርጋችሁ ይችላል። ሁለተኛ ደግሞ ጠቀሜታው የወንድ የዘር ፍሬ ብዛትን እናም እንቅስቃሴን ይጨምራል። ቅርንፉድ በተለያዩ የፍላቮኖይድ ንጥረ ነገሮች የበለጸገ ሲሆን እነዚህም አስደናቂ ጸረ ብግነት ባህሪያት አላቸው። የቅርንፉድ ዘይት ብዙ ቪታሚኖች፣ ፕሮቲኖች እና ካርቦሃይድሬትስ አሉት። ካርቦሃይድሬትስ እና ፕሮቲኖች የወንድ የዘር ፍሬ ቁጥር ላይ ተጽዕኖ የሚያሳድሩ ናቸው። ስለዚህ የቅርንፉድ ዘይትን መጠቀም የወንድ የዘር ፍሬዎችን ቁጥር ከፍ ሊያደርግ ይችላል። ሶስተኛ ደግሞ የጾታ ስሜትን ይጨምራል። ወሲባዊ ፍላጎት እንዲኖራችሁ ይረዳል። አራተኛ ደግሞ የቴስቴስትሮን መጠናችሁን ያሻሽላል። ይህም ደግሞ በግንኙነት ላይ በጣም ጠቃሚ ነው። አምስተኛ ደግሞ የቅርንፉድ ጠቀሜታ የስኳር በሽታን ለመከላከል ይረዳል። በደማችሁ ውስጥ ያለውን የስኳር መጠንን መቆጣጠር ካልቻላችሁ እየጨመረ የሚሄደው የስኳር መጠን ነርቮችንና የደም ቧንቧዎችን ይጎዳል። በነርቮች ላይ የሚደርስ ጉዳት አንድ ወንድ የግብረ ስጋ ግንኙነት ለመፈጸም በቂ የሆነ የግንባታ ጥንካሬ እንዳያገኝ እንቅፋት ሊሆን ይችላል። በ2018 የተደረገ ጥናት ታዲያ እንደሚያሳየው የተቀቀለ ዝንጅብልን ማሟያና ቅርንፉድ የጸረ ስኳር በሽታ ውህዶችን ይሰጣሉ። አንድ ላይ ሆነው አይነት 2 የስኳር በሽታ ባለባቸው ህመምተኞች ላይ ሃይፐርፔትሪሚያን ለመቆጣጠር ይረዳሉ ማለት ነው። ስለዚህ ይህ ደግሞ በግንኙነት ላይ በጣም ውጤታማ እንድትሆኑ ይረዳችኋል። ስለዚህ ቅርንፉድ ለወንዶች እነዚህ 5 ጠቀሜታዎችን ይሰጣሉ።
ሁለተኛ ደግሞ ቅርንፉድ ለሴቶች በወሲባዊ እንቅስቃሴ ላይ ምን ጠቀሜታ አለው የሚለውን እንመልከት። የመጀመሪያው ጥቅም ምን መሰላችሁ? የወሲባዊ ፍላጎትን ያሻሽልላቸዋል። ሴቶች የግብረ ስጋ ግንኙነት ሲፈጽሙ የጭንቀት ወይም የድካም ውጤት ሊኖር ይችላል። ቅርንፉድ ውጥረትን ወይም ደግሞ ጭንቀትን ያስወግዳል እናም ኃይልን ይጨምራል። ለወንድም ሆነ ለሴት የጾታ ፍላጎት ጠቃሚ የሆነውን ቴስቴስትሮንን ከፍ ሊያደርግ ስለሚችል ቅርንፉድ አንዲት ሴት የግብረ ስጋ ግንኙነት ለመፈጸም ከፍተኛ ጉጉት ወይም ደግሞ ፍላጎት እንዲሰማት ያደርጋል። ሁለተኛ ደግሞ ለወሲብ መነቃቃትን ይጨምራል። የቅርንፉድ ዘይት ሽታ አሴታይል ኮሊን እንዲለቀቅ ሊያደርግ ይችላል። ይህ ኃይለኛ የነርቭ አስተላላፊ የልብ ምት ፍጥነትን ይቀንሳል እናም ፓራሲምፓቲክ የነርቭ ስርዓትን ያነሳሳል። አሴታይል ኮሊን በሴቶች ለወሲብ መነቃቃት ውስጥ ቁልፍ ሚናን ይጫወታል። በአንጎል ውስጥ ዝቅተኛ የአሴታይል ኮሊን መጠን ያላቸው ሰዎች በወሲብ ላይ የማተኮር ችግር ሊገጥማቸው ይችላል። ይህ የመቀስቀስ ሂደታቸውን ስለሚያደናቅፍ ነው። ስለዚህ ለሴቶች የግብረ ስጋ ግንኙነት ማነቃቂያ ቅርንፉድ ይጠቅማል። ሶስተኛ ደግሞ ክብደት መቀነስን ያበረታታል። ክብደት መቀነስ ቴስቴስትሮንን ነፃ እንዲወጣና ለወሲብ ህይወታችሁ ጠንካራ እድገትን ሊሰጥ ይችላል። የቅርንፉድ ቅመም እንግዲህ የሜታቦሊክ ፍጥነትን ሊያነቃቃ ይችላል። ስለዚህ ክብደት እንዲቀንስ ይረዳል። አራተኛ ደግሞ የመፀነስ እድሎችን ይጨምራል። ቅርንፉድ የመፀነስ እድልን ከፍ ሊያደርግ ይችላል። ለማርገዝ የሚሞክሩ ብዙ ሴቶች የቅርንፉድ ውሃን ቶሎ ለመፀነስ ይጠቀማሉ፣ ኦቭሌሽንን ስለሚያበረታታ ማለት ነው። ነገር ግን እዚህ ጋር በጣም ተጨማሪ ሌሎች ጥናቶች ሊኖሩ ይገባል ማለት ነው። በዚህ ላይ የተደረጉ ጥናቶች በጣም ውስን ስለሆኑ ውጤቱ እምብዛም ላይሆን ይችላል። አምስተኛ ደግሞ የወር አበባ ምልክቶችን ያቃልላል። የቅርንፉድ ዘይት አንዳንድ ህመሞችንና ቁርጠቶችን ሊያቀል ይችላል ማለት ነው። የቅርንፉድ ሌሎች ጥቅሞች ደግሞ ለጉበታችሁ ጤና፣ ቅርንፉድ እንግዲህ ጉበት በተሻለ ሁኔታ እንዲሰራ ይረዳል። ቅርንፉድ የሰውነትን ከቁስሎች ሊከላከል ይችላል። እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳል። እንደ አርትራይተስ ላሉ ህመሞች የመጋለጥ እድልን ይቀንሳል እናም ምልክቶቻቸውን ለመቆጣጠር ይረዳል። ታዲያ ክብራትና ክብራን ተመልካቾቼ አሁን ደግሞ ወሳኝ ነጥብ እነግራችኋለሁኝ። ምን ያክል ቅርንፉድ መጠቀም ትችላላችሁ የሚለውን እነግራችኋለሁኝ። ቅርንፉድ እንግዲህ እንደገለጽኩላችሁ እጅግ በጣም በርካታ ጠቀሜታዎች አሉት ማለት ነው። እጅግ በጣም ዘርፈ ብዙ የጤና ጥቅሞች አሉት። ተፈጥሯዊ ሜዲሲን ወይም ደግሞ በቃ ሕክምና ወይም መድኃኒት እንደማለት ነው። በተፈጥሮ የምታገኙት መድኃኒት ነው። ታዲያ ክብራትና ክብራን ተመልካቾቼ ቅርንፉድን መጠቀም ካለባችሁ መጠን በላይ መውሰድ ከፍተኛ ጉዳት ያስከትላል። ቅርንፉድን በመጠኑ መውሰድ ደግሞ በርካታ ጥቅሞችን ይሰጣችኋል ማለት ነው ክብራትና ክብራን ተመልካቾቼ። ስለዚህ የዓለም ጤና ድርጅት እንደገለጸው በየቀኑ የሚመከረው የቅርንፉድ አጠቃቀም መጠን 2.5 ሚሊግራም ፐር ኪሎግራም የሰውነት ክብደት ነው። የቅርንፉድ ዘይት ከሆነ ደግሞ የምትጠቀሙት አንድ ወይም ደግሞ ሁለት ጠብታ የቅርንፉድ ዘይት መጠቀም በቂ ነው። የቅርንፉድን ዱቄት ከሆነ የምትጠቀሙት እንደ ፍላጎታችሁ መጠን በቀን አንድ ጊዜ ወይም ሁለት ጊዜ ግማሽ የሻይ ማንኪያ ቅርንፉድ ዱቄት ብቻ መጠቀም ትችላላችሁ ማለት ነው። ከዚህ በላይ ግን ፈጽሞ መጠቀም የለባችሁም። ቅርንፉድን ከልክ በላይ መጠቀም ጉበታችሁን ከጥቅም ውጪ ያደርገዋል። በጣም ዘርፈ ብዙ የጤና ጠቀሜታ አለው። ነገር ግን ኦቨር መጠቀም ከጉበታችሁን ሙሉ በሙሉ ከጥቅም ውጭ ያደርገዋል ማለት ነው። ያው እንግዲህ እንደምታውቁት አንድ ነገር ጥቅም አለው ሲባል ከልክ በላይ ፈጽሞ መጠቀም የለባችሁም። ማርም በብዛት ከተወሰደ ይመራል አይደል የሚባለው። ስለዚህ እያንዳንዱ ነገር ከልክ በላይ ሲሆን ጉዳት ያስከትላል ማለት ነው። ቅርንፉድም በጣም ብዙ ጠቀሜታ አለው። ነገር ግን ጥቅም አለው ብላችሁ ደግሞ ከልክ በላይ ወስዳችሁ ሌላ ጉዳት ነው የሚያስከትለው። ጉበታችሁን ይጎዳል ወይም ደግሞ ከጥቅም ውጪ ያደርጋችኋል። የቅርንፉድ ዘይት መውሰድ የደም መፍሰስ ችግር ላለባቸው ሰዎች የደም መፍሰስን በከፍተኛ ሁኔታ ሊያስከትል ይችላል ማለት ነው። ስለዚህ የደም መፍሰስ ችግር ያለባቸው ሰዎች ቅርንፉድን ባይጠቀሙ ይመከራል።
እናም ጥንቃቄ ማድረግ አለባችሁ ማለት ነው። በተጨማሪም ከማንኛውም ቀዶ ጥገና ቢያንስ 2 ሳምንታት በፊት ቅርንፉድን መጠቀም የለባችሁም። ቅርንፉድን ስትጠቀሙ የአለርጂ ምልክቶችን ካያችሁ፣ ለምሳሌ የፊት እብጠት ማለትም የጉሮሮ ምላስ ወይም ደግሞ የከንፈር እብጠትና የመተንፈስ ችግር ከገጠማችሁ መጠቀማችሁን ማቆምና ሕክምና ማድረግ አለባችሁ። የቅርንፉድ ሻይ ደግሞ ለአጠቃቀም በጣም ምቹ ነው። ነገር ግን ከመጠን በላይ ሲጠጣ የጎንዮሽ ጉዳቶችን ያስከትላል። እነዚህም የጨጓራ ጭንቀት፣ ድካምና የጡንቻ ህመም ይከሰታል ማለት ነው። የቅርንፉድ ሻይን በቀን ከ1 እስከ 2 ጊዜ መጠጣት በጣም ጥሩና ጠቀሜታ አለው። ከዚያ በላይ ግን መጠጣት አይመከርም፣ ጉዳትን ሊያስከትል ስለሚችል። ስለዚህ ክቡራትና ክቡራን ተመልካቾቼ እንድታውቁልኝ የምፈልገው ነገር ምንድነው? በትላንትና ቪዲዮዬም በዛሬ ቪዲዮዬም ደግሞ ቅርንፉድ በወሲባዊ ግንኙነቶች ላይስ ምን ጥቅም አለው የሚለውን በስፋት ተናግሬያለሁ። ቅርንፉድ በአጠቃላይ ለጤንነታችሁ በጣም ወሳኝ ነው። ነገር ግን ቅድም ከነገርኳችሁ የአጠቃቀም መጠን በላይ ፈጽሞ መጠቀም የለባችሁም። ጉዳት እንዳለው እንድታስተውሉ እፈልጋለሁ። ከልክ በላይ ቅርንፉድን በቀን መጠቀም የለባችሁም። እዚህ ላይ በጣም ቃል አጋኖ ነጥብ አስፍሩልኝ። ከልክ በላይ እንዳትጠቀሙ እባካችሁ። ምክንያቱም ጉበታችሁን ከጥቅም ውጪ ሊያደርግ ስለሚችል። ጤናማ በሆነ መጠን ግን ሙሉ በሙሉ ጤናማ ነው፣ ጉዳት አያስከትልም። ዘርፈ ብዙ የጤና ጠቀሜታዎችን ይሰጣል። የተፈጥሮ መድኃኒት እንደማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበር። እንደተማራችሁበትም ተስፋ አረጋለሁኝ። ሀሳብ አስተያየታችሁ አይለኝ። ጥያቄያችሁን ከታች በኮመንት ላይ አስፍሩልኝ። ጥያቄያችሁን አይቼ በርካታ የጤና ትምህርቶችን ወደ እናንተ የማደርስ ይሆናል። በሌላ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።